ዓለም የፈራው ጦርነት በተኩስ አቁም ስምምነት ሲገታ ጦርነቱን ጨርሶ ለማቆም ኢራን 10 ነጥቦችን በቅድመ ሁኔታነት አስቀምጣ ነው ድርድሩ የተጀመረው። አሜሪካ እነዚህን 10 ነጥቦች ከተቀበለች በኋላ ወደ ተኩስ አቁም ስምምነት ገብተዋል። ለመሆኑ እነዚህ 10 የኢራን ቅድመ ሁኔታዎች ምንድን ናቸው? አንደኛ፣ ከዚህ በኋላ በኢራን ላይ ወረራ ወይም ትንኮሳ ላይደረግ የማረጋገጫ ዋስትና መስጠት። ሁለተኛ፣ ከዚህ በኋላ የሆርሙዝ ሰርጥ በኢራን ቁጥጥር ስር ሆኖ ይቀጥላል። ኢራንም ሆርሙዝን ግዛቷ አድርጋ ለዓለም ንግድ ትከፍታለች። ሶስተኛ፣ ኢራን ዩራኒየም ወይም ኒውክሌር የማብላላት መብቷ እውቅና ይሰጠዋል። አራተኛ፣ በኢራን ላይ የተጣሉ የመጀመሪያና ሁለተኛ ደረጃ ማዕቀቦች ሁሉ ይነሳሉ። አምስተኛ፣ በኢራን የጸጥታው ጥበቃ ምክር ቤትና የዓለም አቀፉ ኒውክሌር ተቋም ውሳኔዎች ሁሉ ይነሳሉ። ስድስተኛ፣ ኢራን በጦርነቱ ለደረሰባት ኪሳራ ካሳ ይሰጣታል። ሰባተኛ፣ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ኃይል ታስወጣለች፣ የጦር ሰፈሮቿንም ትዘጋለች። ስምንተኛ፣ ሊባኖስን ጨምሮ በሁሉም የኢራን ሀገሮች ላይ የተከፈተው ጦርነት ይቆማል። ዘጠነኛ፣ የታገዱ የኢራን ሀብቶች እንዲለቀቁ። አስረኛ፣ ስምምነቶቹ በጸጥታው ጥበቃ ምክር ቤት አሳሪና አስገዳጅ እንዲሆኑ። እነዚህ 10 የኢራን ቅድመ ሁኔታዎች የተቀበለችው አሜሪካ ዘላቂ የጦር ማቆም ስምምነት ለማድረግ መደላድል ይፈጥራል የተባለውን የ2 ሳምንት የተኩስ አቁም ተፈራርመዋል። ይህ ስምምነት ሀገራችንን ጨምሮ ለዓለም ትልቅ እፎይታን የሰጠ ሲሆን ኢራን የተቃጡባትን ጥቃቶች ሁሉ ከመቋቋምም አልፎ ከጦርነቱ በፊት ያልነበሩ ድሎችን የተጎናጸፈችበት ነው።